ይህ ኦርቶዶክሳዊ ወጣት ጥሪ ነው። የተዋህዶ ልጆችን በሙሉ ይመለከታል። ዘር፣ ሃይማኖት፣ ቀለም የማታመልኩ በእምነታችሁ ብቻ የጸናችሁ እምነታችሁ ብቻ የምታመልኩ ከጨፋሪ እስከ ዘማሪ፣ ከዘማሪ እስከ መነኩሴ፣ ከመነኩሴ እስከ ቄስ፣ ከቄስ እስከ ጳጳስ ሙሉ የተዋህዶ ምዕመናን ይህ እንዳንድ ግለሰብ እንዳንድ ኦርቶዶክሳዊ ወጣት ጥሪ ነው። ይህንን ቪዲዮ ሰምታችሁታል፣ አይታችሁታል። ስለዚህ ሙሉ ቪዲዮውን ታደምጡታላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ አድርጉት። ይሄን ቤት አልጨፍርበትም፣ ስለ ተዋህዶ ግን እጮህበታለሁ። ድምፄ እንዲሰማ እፈልጋለሁ። ስለ እምነቴ ብዙ ማውራት መናገር እፈልጋለሁ። አንድነታችን ልናበስር ይገባል። የደሴ ገብርኤልን በአደባባይ ምን እናደርገዋለን አሉ። ቪዲዮውን ትሰሙታላችሁ። ስለዚህ አሁንም የተዋህዶ ልጆች ከሚሰራው ሴራ ከሚደረገው ድርጊት ተዋህዶ ቤተክርስቲያናችን ነቅተን ልንጠብቅ ይገባል። አንድነታችንን በእምነታችን ልናበስር ይገባል። ይህ የፖለቲካ ጉዳይ አይደለም፣ የእምነት ጉዳይ ነው። እምነትን ተደራድረህ የምታልፍበት ጉዳይ አይደለም። የሚሰራው ሴራ ልማትም ይሁን ጥፋት የት ነው የሚመጣው? ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ነው። ምንም ነገር ይሰራ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ነው። ጭቆናችንን በአደባባይ ገልጠን እስከምናወጣ እግዚአብሔር ቸርና ሰላሙን እስከሚሰጠን ድረስ እኛም ዝም አንልም። ግራህን ሲመታህ ቀኝን ሲመታህ ግራህን ስጠው የሚለው በጭራሽ አይሰራም። ሊሰራም አይችልም። ምክንያቱም ይህ አልፏል። ይህ የሚሆንበት ጊዜ አይደለም። የምትሰሙኝ ከሆነ የምታዳምጡኝ ከሆነ ማለት ነው ይህንን ቪዲዮ ሙሉውን አድምጡት። ጆሮ ካላችሁ ህሊና ካላችሁ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ቫይራል አውጡት። ቤቱን ፎሎ አድርጉት። እኔ አልጨፍርበትም፣ ስለ እምነቴ ግን እጮሃለሁ። ምክንያቱም እኔ አንድ ኦርቶዶክሳዊ ወጣት ነኝ። ይህን መስቀል ያደረኩት ዝም ብዬ አይደለም፣ ለጌጥ አይደለም። ይህን ያደረኩት እምነቴን እስከገባኝ ድረስ እጮሃለሁ። ስለ እምነቴ እስከገባኝ ድረስ እሞታለሁ። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር፣ አላሁ አክበር።